ይሄ ምስኪን ህዝብ የሚገድል አካል አንደኛ ከዚህ ማህበረሰብ የወጣ ነው ብለ መገመት ያስቸግራል። ለፈገው ዋነረፉን ሰአ ነረፈ ፍረፍኒ ረፍኒ ጀቹፊስ ጪሰቆረንዲራ ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያረግም። ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። እባክህ እየተባለ ንጹሃን ዜጋን የሚገድል ኃይል ካለ እንግዲህ ፈጣሪም የሱ ገደብ እንኳን አለው እኮ ፈጣሪም ታግሶ መጨረሻ ላይ ኃጢያተኛውን ይቀጣል አይደል?